ተፈጥሮ ከጨቅላነቱ ጀምራ አንድ ጥበብ ለግሰዋለች ለ46 ዓመቱ ጎልማሳ አቶ ግርማ ተስፋዬ ሰዓትን ከጁም ሆነ ወደ ሰማይ አንጋጦ ፀሐይን ሳይመለከት ደቂቃዋን እንኳን ሳያዛንፍ ዝናብንም ከሚኖርባት ሐዋሳ አልፎ በበርካታ የሀገራችን ክፍሎች በስንት ሰዓት እንደሚዘንብ ይናገራል። እኔም ከጓደኞቼ ጋር በአንድ የሥራ አጋጣሚ በጥበቃ ሥራ ከሚሰራበት ሆቴል ውስጥ አገኘነው። የተለያዩ ነገሮችን አንስተን ስንጨዋወት ከቆየን በኋላ ግርማ እንዴት ነው ሰዓት ሳይ ከነ ደቂቃው ይናገራል አሉ። እውነት ነው ወይ ስንል ጠየቅነው። ከነ ደቂቃ ሁሉ ቁጭ ነው ማረጋት። አሁን ስንት ሰዓት ነው ብትል ይሄ ነው እልሃለሁ። ታየው ልክ ይመጣል። ልክ ካልሆነ በኔ ስንት ሰዓት ነው? አሁን ከ17 ደቂቃ ናት። ያው ከሩ ከ17 ደቂቃ ነው። ይጥበብ በውስጥ እንዳለ ከመች ጀምሮ ነው ያወቀው? እንዴትስ አገኘኸው? በግርምት የጠየቅነው ጥያቄ ነበር። ተፈጥሮ አሁን ሙሉ ስትሆን ጭንቅላት ጢጥ ትላለች። እንደ ዲስኮ ትደውላለች። ደውለች ይልሃለሁ። ከዛ ስታው ልክ ይመጣል። በቃ በልጅነቴ ነው ራሱ በልጅነቴ አሁን በየከተማው ስንት መንገደኛ ህፃን ልጅ ትንሽ ልጅ ራሱ አባባ ጋሼ ሳስንት ነው ይሄ ነው እላቸዋለሁ። ሲያዩት ልክ ይመጣል። በቃ በርግጥ አለ አቶ ግርማ አንዳንዴ መንገድ ላይ ሰዓት ጠይቀውኝ ስነግራቸው እነሱ ከሞሉበት ጋር ስለማይመሳሰል እየተሳሳትኩ ይመስላቸዋል። እኔ ግን ሰዓታቸውን እንዲያስተካክሉ ነግሬያቸው ሄዳለሁ አለን። እንደፈለጉ ሰዓት ይጠይቁኛል፣ አስቃቸዋለሁ። ትክክል ይመጣል። ልክ ካልሆነ በእኔ አሁን ሙሉ ብዬ አፈጠላቸዋለሁ። በእኔ ሰዓት ሞሉ በኤፍኤምና በሬዲዮን ስታይ እኩል ይመጣል። ቴሌቪዥን አንድ ደቂቃ ብቻ ይሸውዳል፣ ይቀድማል። በትክክል አይናገርም። በርካታ ነገሮችን አንስተን ከተጨዋወትን በኋላ ምናልባት ሰዓቱን ከረሳው ብለን በአጋጣሚ ስንት ሰዓት ነው ስንል ጠየቅነው። አሁን 11 ከ20 ሌላኛው የአቶ ግርማ ጥበብ በከተማዋም ሆነ በሌሎች አካባቢዎች በስንት ሰዓት ዝናብ እንደሚጥል ማወቁ ነው። እንደዚህ ሰዓት ይጥላል ይላል። በቃ ከዛ ይጥላል። በጣም ይገርማል። በጣም እሺ ዛሬ ይጥላል። ማታ 11 ሰዓት ይጥላል። ከሐዋሳ ውጭስ የት ይጥላል? ጋለምም ከባድ ዝናብ ነው። ኃይለኛንም መርገጫም ራሱም የለም እልሃለሁ። የምታውቀው ካለ ስልክ ደውለህ ታናግራለህ። ዝናብ አዲስ አበባ እንዲሁም በሌሎች ከተሞች በአሁኑ ሰዓት እየጣለ ነው ስላቸው ባለማመን ደውለው የሚያረጋግጡ በርካታ ሰዎች ናቸው ይላል አቶ ግርማ። ብዙ እኔም አዲስ አበባ ማቃቸው ሰው ማለት ከዛ በኋላ ስልክ ደውለው ሲናገሩ አው እየጣለ ነው አሁን። ከዛ በቃ ሻሸመኔ ከሻሸመኔ ቀጥሎ ሐዋሳ ይጥላል። በቃ በቆይታችን ከ5 ጊዜ በላይ ሰዓት ጠይቀናል። እሱም ደቂቃዋን እንኳን ሳያዛንፍ በትክክል ሁሉንም መልሶልናል። የአቶ ግርማ ጥበብና የተፈጥሮ ስጦታ ከቤተሰቦቹ ማንም አልታደለውም። ምናልባት ይህን ጥበብህን በሌላ የተረጎመብህ የለም አዋቂ ነህ ሲል ወደ አንተ ብቅ ያለ የለም ወይ ስል ጠየቅኩት። እሱም ኮስተር ባለ ድምፅ መለሰልኝ። እኔ እንደዛ አላቀበት